ሰራዊት ተከቦ አንዳንድ ጊዜ የምታደርጉትን አታውቁም ይሆናል። ኢዮሳፍጥ ንጉሥ ኢዮሳፍጥ ያለው እንደዚህ ነው። ምን እንደምናደርግ እኮ አናውቅም አምላክ ሆይ I don't know what to do። ምን ማድረግ በጌታ እንግዲያውስ ልንገርህ ምን ማድረግ እንደሚገባ ካላወቅ አሁን አንድ ነገር መፍትሄ እሰጥሃለሁ። ማመስገን ጀምር። ኢየሱስ ጌታ ነው ብላችሁ ስጩ። አጠገባችሁ ያለው ሰው ዌልካም ቱ ዘ ሊቪንግ ኮንግሪጌሽን ወደ ሕያው ጉባኤ እንኳን ደህና መጣ ብላችሁ ቅፍ አድርጋችሁ አብራችሁ የቆየም ቢሆን ቅፍ አድርጋችሁ በተቀደሰ አሳሳም ተሳሳሙ። ክብር ለኢየሱስ ይሁን። አንድ ሁለት ሶስት ሰው እንደዚህ እንድታረጉ በጌታ ፍቅር አዛችኋለሁ። አሜን። ፍቅር የሚቀዘቅዝበት ወቅት እኛ ጋር አይሆን በኢየሱስ ስም አሜን ይባላል። እንደገና አሜን ይባላል። በእግሮቻችን ቆመን ለእግዚአብሔር ቃል ክብር እግዚአብሔርን ቃል ሃሌሉያ። ደስተኛ ሰው አለ እዚህ ጉባኤ? ደስተኛ ሰው አለ? አጠገብ ያለውን ሰው ለፊትህ ሪስፖንሲብል የምትሆነው አንተ ነህ በሉት። You are responsible to your facial expression። ገብቶሃል? እግዚአብሔር ጉባኤ ውስጥ ስትሆን ሃሌሉያ። ችግር አለ? አዎ አለ። ሁኔታ አለ? አዎ አለ። ግን ሁኔታን የሚያልፍ እግዚአብሔር የነገስታት ንጉሥ በዚህ ቤት አለ። አሜን ሃሌሉያ። ሰው ፈገግ በል በለው አጠገብ ያለው ሰው ሃሌሉያ። እንደገና በለው ፈገግ በል፣ ዘና በል በለው፣ ዛሬ በለው። እግዚአብሔር ቃል ይመጣልሃል፣ ነገር ይቀየራል። ሃሌሉያ። ነገር ባይቀየር እንኳ በለው አንተ ተቀይረህ ነገርህን ትቀይራለህ። ሃሌ 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 ሃሌሉያ። ክብር ይሁን በሰማይ ለታረደው በግ፣ በምድር ለታረደው በግ፣ ከምድር በታች ለታረደው በግ፣ ብቻውን ላዳነን፣ ብቻውን ለወደደን ለጌቶች ጌታ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ይሁን። ሃሌሉያ። ይሄ ነው እንደ ምስጋናችሁ ለጌታ። በፍጹም ይሄ ለአንድ ሰፈር ሽማግሌ አይሆንም። ይሄ በአጠገባችን አንድ ፕራይም ሚኒስተር ቢያልፍ ለሱ ለአንድ ቲፎዞ የለም አንድ እግር ኳስ ተጫዋች በዚህ ይሄ የሚባል ይሄ ለሱ አይሆንም። ይሆናል ያላችሁትን ክብር ለታረደው ብቻውን ለታደጋችሁ የጥቂት ጊዜ ደራሽ ለሊታችሁን የሚያነጋ የተቆረጠውን የሚቀጥል ለሙታን ሕይወትን የሚሰጥ ያለና የነበረ ለዘላለም የሚኖር ሊፈርድ ለሚመጣው ለጌቶች ጌታ ብቻውን ለሚያደርግ ብቻውን ለሚታደግ ብቻውን ሰው ለሚያደርግ ብቻውን ለሚያድን ለሚፈውስ ብቻውን ማዕረግ አናሲካቱ ብራናሲያሳ ሃሌሉያ። ብቻውን ብለህ ለጌታ ክብር ስጥ ብራዘር። ነገ ምን እንደሚሆን አታውቅም። this is the last moment ቢባል ዛሬ መጨረሻውን ክብርና ምስጋና ለጌታ ስጠው። አጠገብ ያለውን ሰው ሊሆን ዛሬ መጨረሻ ነው ወይ? this is the time of the end። የመጨረሻው መጨረሻ ላይ ነው ያለነው። ግን ብዙ ዘመን እንዳለን እንደው ዘና ይመስለኛል ወገኖቼ። ዛሬ የመጨረሻው ዘመን እንደሆነ አስባቸዋል እኮ። አሜን ይባላል። አሜን ይባላል። አጠገብ ያለውን ሰው ዛሬ የመጨረሻ ቢሆን እንዴት ነው የምታመልከው? ስናመልክ ስናገለግል ብዙ ዘመን እንዳለን ሳይሆን ዛሬ የመጨረሻ እንደሆነ እያሰብን ስናመልክ ስናገለግል እውነተኛ በመንፈስ የሚሆን ጌታ የሚቀበለው አልፎ የሚሄድ ሕያው መስዋዕት አሜን። አዎ የዘመናችን ቁጥር በእጁ ነው ያለው። የዘመንን ቁጥር ሞላው ያለ ጌታ የታመነ ስለሆነ ግን ስናመልክ ስናገለግል ስንዘምር ዘመን እንደተረፈው ሳይሆን ዛሬ መጨረሻው እንደሆነ ክብር ለኢየሱስ ይሁን። የእግዚአብሔርን ቃል
ሐዋርያት ሥራ ምዕራፍ 15 16 እና 17 በዚህ ስለመጣችሁ ሁሉ እግዚአብሔርን አመሰግናለሁ። እግዚአብሔር ይባርካችሁ። ይህን ፕሮግራም ስላቀናጃችሁ የስዊድን ዘማሪያን ህብረት እግዚአብሔር ይባርካችሁ። የአንጾኪያ ቤተክርስቲያን እግዚአብሔር ይባርካችሁ። ፓስተር ዳንን ባለፈው እነሱ ቸርች ሄጄ ነበር፣ አላገኘሁትም። ዛሬ እዚህ አግኝቼዋለሁ። እግዚአብሔር ይባርክ። ሁላችሁንም እወዳችኋለሁ በትህትና ግን እግዚአብሔር የሰጠኝን ቃል መናገር ሲገባኝ የምናገረው እንደተላከ ሰው ስለሆነ እንደተላከ ሰው ስሙኝ። እሺ፣ እግዚአብሔር ይባርካችሁ። ሐዋርያት ሥራ ምዕራፍ 15 ቁጥር 16 እና 17 አንድ ሰው እንዲያነብልኝ በንባብ እንዲያግዘኝ ፈልጋለሁ። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 13 እና 17 ደግሞ ሌላ ሰው። የመጨረሻ ራእይ 5 ከ11 እስከ 17 ይህንን እኔ ያነበዋለሁ። አንብበው ብራዘር። ሐዋርያት ሥራ ምዕራፍ 15 ከ16 እስከ 17 ምስዝ ድማ እተቃል ነቢያት ይሰማማዕ ከምትቶም ዝተረፉ ሰብን ስመይ አባታቶም እተጸውዕ ሁሎም አሕዛብን ንጎይታ ምእንቲ ክደልዩ ነታ ወዲቃ ዘላ ድንኳን ዳዊት ከም በሓድሽ ክሰርሓ ነቲ ዑናኣ ክሕድሶ ከም በሓድሽ እውን ከቕንዖ እየ። እዚ ነገር እዚ እቲ ካብ ዘለኣለም ፈሊጡ ዝገበሮ ጎይታ ይብል ኣሎ ዝብል ጽሑፍ። አሜን። ራእይ ምዕራፍ 5 ከ5 ጀምሮ አነባለሁ በጌታ በኢየሱስም። ከሽማግሌዎችም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል። ሃሌሉያ። ቁጥር 11 አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም ከአላፋት ጊዜ አላፋት ሺህ ጊዜ ሺህ ነበረ። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል። 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 ሃሌሉያ። ይገባዋል። በረከት ይገባዋል። ምስጋና ይገባዋል። ክብር ይገባዋል። ሊቀበል ተገብቶታል። የመጨረሻውን ብራዘር እንደገና ጌታ ይባርክህ። ሁለተኛ ሳሙኤል ምዕራፍ 6 ከ13 እስከ 17 ኮነ ድማ እቶም ታቦት እግዚአብሔር ዝጾሩ ሽዱሽተ ስጉምቲ ምስ ሰጎሙ ሓደ ብዕራይን ስቡሕ ድዑልን ሰውየ። ዳዊት ከዓ ብምሉእ ሓይሉ ኣብ ቅድሚ እግዚአብሔር ይስዕስዕ ነበረ። ዳዊት ኤፎድ ልሕፂን ጣጢዕ ድማ ተዓጢቑ ነበረ። ዳዊትን ብዘላ ቤት እስራኤል ከዓ ነታቦት እግዚአብሔር ብእልልታን በቃና መለኸትን አደየብዎ። ኮነ ከዓ እቲ ታቦት እግዚአብሔር ናብ ከተማ ዳዊት ከኣቱ ከሎ ሚካል ጓል ሳውል ብመስኮት ተቐልቂላ ንጉስ ዳዊት ኣብ ቅድሚ እግዚአብሔር ክሰርርን ክስዕስዕን ከሎ ረኣየቶሞ ብልባ ንዓቐቱ። ቁጥር 17 ነቲ ታቦት እግዚአብሔር አምጽዮም ድማ ኣብ ስፍሩ ኣብ ማእከል እቲ ዳዊት ዝተኸለሉ ድንኳን አንበርዎ። ዳዊት ከዓ ዝሓርር መስዋዕት ምስጋናን ኣብ ቅድሚ እግዚአብሔር አዕረገ። የሚገርም ነው። ድክም ያለች የሆነ ነገር ተከለ ይላል ድንኳን እና ያንን ታቦት አስገባው እዚያ ቦታ። ስለዚህ እግዚአብሔር እንዲህ አለ በነቢያት የወደቀችውን የዳዊትን ድንኳን የፈረሰችው እንደገና እሰራታለሁ፣ እንደገና አቆማታለሁ ይላል። ይህን የሚያደርግ የሰራዊት ጌታ እግዚአብሔር የሚያነሳ እግዚአብሔር ነው። ሪፈር ያደረገው ማንንም አይደለም። ኢቭን መልአክን አይደለም፣ አፖስትልን አይደለም፣ ፕሮፌትን አይደለም፣ ራሱን ነው ሪፈር ያደረገው። ዛሬ የወደቀባችሁ ነገር እንደገና እግዚአብሔር ያነሳዋል። ሃሌሉያ። አባት ሆይ በኢየሱስ ስም ስለዚህ ቀን እናመሰግናለን። ቃልህ የተባረከ ነው። ኃያላን ያልፋሉ።
ነገስታት ያልፋሉ። እያየነው ያለነው ነገር አንድ ቀን ያልፋል። ይሄ ሰማይ ያልፋል፣ ምድር ያልፋል። ለዘላለም ጸንቶ የሚኖረው ቅዱስ ቃል ግን ሕያው ነው። እግዚአብሔር ሆይ በዚህ ቃል እንድታወጣን፣ እንድትናገረን፣ ልጅ ኢየሱስን እንድታከብረው፣ የሞተው ነገር እንዲነሳ፣ ያለቀው ነገር እንዲቀጥል፣ የተቀበረው ነገር እንዲነሳ፣ ታመመው እንዲፈወስ፣ ያዘኑት እንዲጽናኑ፣ ኃይል እንዲመጣ፣ ቅዱሱ መንፈስ ሲመጣ እኔን ያከብረኛል እንዳለ በኢየሱስን ቅዱሱ መንፈስ መጥቶ በዚህ ቦታ ኢየሱስን እንዲያከብረው፣ የታረደውን በግ ኢየሱስን እንዲያነግሰው፣ እንዲሾመው፣ እንዲገልጠው፣ ክብር በዚህ ቦታ በኃይል ገኖ እንዲታይ፣ ማንም እንዳይታይ ልጅ ኢየሱስ ክርስቶስ በእኛ ውስጥ በእኛ መካከል እንዲገለጥ በኢየሱስ ስም ጸለይን። ይህን የሚቃወም በዚህ እውነት ተጻራሪ የቆመ ኃይል ሁሉ የተሰበረ ይሆን፣ ኪዳኑ የፈረሰ ይሆን። እውነትና መንፈስ በዚህ ቦታ ላይ ይግዛ። እናከብርሃለን። ባሪያህም በግልጥነት ቃልህን እንዲናገር እንድታግዘው፣ ለሕዝብህም የሚሰሙበትን የልብ ጆሮ እንድትከፍት በኢየሱስ ስም ጸለይን። ሰምተን የምናደርግ እንድንሆን እንጂ ሰሚዎች ብቻ እንዳንሆን በጌታ በኢየሱስ ስም ጸለይን። ሁሉ ተጠቅልሎ ለገናናው ክብርህ ይሆን። እልልታ ጭብጨባ ሰጥታችሁ ተቀመጡ። ሃሌሉያ ሃሌሉያ። ጸሎትም አለን፣ ዝማሬም ይቀጥላል። ዛሬ እግዚአብሔር በኃይል ይባርከናል። ጌታ የተመሰገነ ይሁን። ይህንን ቃል እግዚአብሔር ወደ ልቤ ሲያመጣው ርዕስ ፈልጌ እግዚአብሔር የሰጠኝ ርዕስ የአዲስ ኪዳን ምስጋና። በመጀመሪያ ኪዳን ውስጥ እንዳለ ልናውቅ ይገባል። መጽሐፍ ቅዱስ የሁለት ኪዳን ውጤት ነው፣ ድምር ነው። የመጀመሪያው 39 መጽሐፍት የያዘው የብሉይ ኪዳን፣ ሁለተኛው ደግሞ 27 መጽሐፍት የያዘው የአዲስ ኪዳን። ሁለቱ ሲደመር 66 መጽሐፍ፣ ላይብራሪ በሉት፣ ስሞል ላይብራሪ። ይሄ ሁሉ ግን የምን መጽሐፍ ነው? የኪዳን በሉ እንጂ። ኪዳን ማለት መሐላ ማለት ነው። በእግዚአብሔርና በሕዝቡ መካከል የተደረገ መሐላ ነው። ከቃል ያልፋል፣ ከወረቀት ከጽሑፍ ያልፋል። የደም ኪዳን ነው። ዕብራውያን ጸሐፊ ሲናገር በምዕራፍ 9 ላይ የብሉይ ኪዳን እንኳ በደም ነው የተመረቀው ይላል። ሙሴ የጊደሮችን፣ የፍየሎችን፣ የበጎችን ደም በእጁ ይዞ በመጽሐፉና በሕዝቡ ላይ እየረጨ እነሆ እግዚአብሔር የመረቀላችሁ ኪዳን ብሎ ከፈተው ይላል። እናንተ የቀላል ሕዝብ አይደላችሁም፣ የኪዳን ውጤት ናችሁ። አዲስ ኪዳን ግን በዘላለም መንፈስ ራሱን አሳልፎ በሰጠው በሕያው እግዚአብሔር በግ በኢየሱስ ክርስቶስ መስዋዕትነት በደም በኩል የተገኘ የደም ፍሬ ነው። ከቃል ያልፋል ኪዳን። ኢያሱ ዘመን እንደነበረ የጨው ኪዳን አይደለም ብራዘር። የተገኘህበት ኪዳን ከባድ ኪዳን ነው። ስለዚህ አገልግሎታችን ሪፈር ማድረግ ያለበት፣ ኮኔክት ማድረግ ያለበት ከአዲስ ኪዳን። አባቶቻችሁ እንደነበረው በከንቱ ነገር እንደተገዛችሁ እንደ ብር እንደ ወርቅ አይደለም አለ ጴጥሮስ። በክቡር ደም በኢየሱስ ክርስቶስ ተገዝታችኋል፣ ተዋጅታችኋል። የኢየሱስ ክርስቶስ የኪዳን ውጤት ነው። አገልግሎት በኪዳን ነው። ኑሮ በኪዳን ነው። ጤና በኪዳን ነው። ልጆች በኪዳን ናቸው። መውጣት መግባት፣ የዘመን ቁጥር በኪዳን ነው። አሜን። praise God. You are founded and grounded in the better covenant. አሜን። የተመሰረትከው የቆምከው በተሻለ ኪዳን ነው። አሜን። ኩነኔ ያለበት ኪዳን አይደለም። የሞት አገልግሎት አይደለም። አገልግሎት የህይወት አገልግሎት ነው። አሜን። praise God. አሜን። የሚበልጥ ነው። ከኢያሱ ይበልጣል፣ ከሰሎሞን ይበልጣል፣ ከነ አሮን ክህነት ይበልጣል። ሊቀ ካህኑ ኢየሱስ አሜን። በዘላለም መንፈስ ራሱን አሳልፎ ሰጥቶ በደም ነው የዋጀ። አንተን ለማግኘት የከፈለውን ዋጋ አስብ። ሃይማኖት ዝም ብለህ አይደለም የቀየርከው፣ ዋጋ ተከፍሎ ነው። የደም ውጤት ነው። ኦ ማይ ጋድ! ዛሬ አንድ ሰው እንዲገባው ምስጋናችሁ ስፕሪንግ አውት የሚያደርገው ከዚህ ኪዳን ነው።
አንኮንዲሽናል ይሆናል። አሜን ይባላል። አሜን። እንትን ያወጣበት ኪዳን፣ አንተን የወደደበት ኪዳን፣ አሜን። ካንተ ጎን የቆመበት ኪዳን፣ ወደ አንተ ህይወት የገባበት ኪዳን፣ ሰማይና ምድርን ያጨባበጠበት ያገናኘበት ኪዳን ይበልጣል። የሞት ኪዳን አይደለም፣ የኩነኔ ኪዳን አይደለም፣ የህይወት ኪዳን። ስለዚህ ርዕሱን ያዙ፣ የአዲስ ኪዳን ምስጋና። ይሄ ሲሆን እግዚአብሔር እንዳለው፣ ለምንድን ነው እግዚአብሔር የሙሴን ድንኳን እንደገና ሰራታለሁ ያላለው? ይበልጣል እኮ የሰለሞን በወርቅ ያንቆጠቆጠ ኪዳን ነው። የቤተ መቅደሱ ግንባታ የተካሄደው በጣም ትውልድን አቴንሽን የሚስብ፣ ንግሥት ሳባን እንኳ ከኢትዮጵያ ድረስ የወሰደ ከባድ ስነ ጥበብና ከባድ የሆነ በረከትና ክብር ብልጽግና ያለበት ቤተ መቅደስ ነው። የሰለሞን አይሻልም እንዴ? እግዚአብሔር ለምንድን ነው የዳዊትን ድንኳን ያለው? ለምንድን ነው የእግዚአብሔር ልብ ከዳዊት ድንኳን ጋር የተቆራኘው? ለምንድን ነው ዳዊትን እግዚአብሔር የመረጠው? ዳዊት ቅድም አይታችሁ ከሆነ ሲነበብ በትግርኛ ሁለተኛ ሳሙኤል ምዕራፍ 6 ላይ ላይንን ለብሷል፣ ኢፋድ ለብሷል። የንግስናውን ልብስ አውልቆ ነው የካህናትን ልብስ የለበሰው። ሰውነቱን ሁሉ የሚያሳይ ልብስ፣ ክብሩን አውልቀዋል በኪዳኑ ታቦት ፊት። አሜን። ኩፍስ አላለም። ከየት እንደተነሳ ያውቀዋል። እናትና አባቴ ተውኝ፣ እግዚአብሔር ግን በክብር ተቀበለኛል። ወንድሞቹ ገፉት፣ እግዚአብሔር ግን ናነው። አሜን። ሃሌሉያ። ጉዳዩ አልነበረም ኤቭሪባዲ ስለሚያወራው ነገር። እውነት የሆነ በመንፈስ የሆነ እውነተኛ አምልኮ ግን እግዚአብሔር መስጠት ልማዱ ነው። አንበሳውን የጣለው የዳዊት ጡንቻ አይደለም፣ ኪዳን ነው። ጎልያድን የዘረረው የዳዊት ቅልጥፍና አይደለም። ከሳኦል ቀስት ስንት ጊዜ ነው ያስመለጠው? የዳዊት ታክቲክ አይደለም፣ የኪዳን ያንን ሲያየው ዳዊት ወገኖች ሆይ እየዘለለ ያመልክ ነበር። እግዚአብሔር ምስጋናውን ተቀብሎታል። ትዝ ሲለው ለካ የዳዊት ወገኖች ሆይ የአምልኮ ስታይል የአዲስ ኪዳን ነው። የሆነ አደባባይ፣ ከዚያ ደግሞ ቅድስት፣ ከዚያ ደግሞ ቅድስተ ቅዱሳን የምትለው የለም። እግዚአብሔርና ሕዝቡ፣ ሕዝቡና እግዚአብሔር። አሜን። አላኬዚያ ናጌራስ አሊያኮይ ፓራኖስ በብሉይ ኪዳን ዘመን እየኖረ በትንቢት መንፈስ አዲስ ኪዳንን የጎበኘ ሰው ቢባል ዳዊት ነው። ጉዳዩ አይደለም መስዋዕት ቢሆን ስንት ምዕራፍ 6 እርምጃ ከተራመዱ የሆነ እርምጃ ከተራመዱ በኋላ መስዋዕት ያደርጋል። አሁን በጎልጎታ ላይ ሰለሞን በገባኦን ተራራ ላይ ስንት ሺህ መስዋዕት ሰዋይ? 1000። አሁን በገባኦን ተራራ ላይ አይደለም የተሰዋ፣ በጎልጎታ ላይ አንድ እውነተኛ እግዚአብሔር አንተን ተክቶ እኔን ተክቶ ታርዷል። የአምልኮችን ፋውንዴሽን ይሄ ነው። አሜን ይባላል። እግዚአብሔር የሙሴንም አይደለም፣ እግዚአብሔር የሰለሞንን ቤተ መቅደስ አይደለም፣ የሙሴንም ድንኳን አይደለም፣ ከዳዊት ድንኳን ጋር ፍቅር ይዞታል። ምስጋና አንሶት ነው እግዚአብሔር። እንደው በእናንተና በእኔ ምስጋና የእግዚአብሔር ዙፋን ተደጋግፎ እንዲቆም ነው እንደ እግዚአብሔር ፍቅር ግዳ ድምፃችሁን ይሰማ አልፋችሁ እንድታመሰግነው። ስለዚህ ዛሬ እላችኋለሁ እግዚአብሔር እንደገና የዳዊትን ድንኳን እሰራታለሁ። አጠገብ ያለው ሰው እንደገና ይሆናል በለው። እንደገና መነሳት ይሆናል፣ እንደገና ክብር ይሆናል፣ እንደገና ቅባት ይሆናል፣ እንደገና ትንቢት ይሆናል፣ እንደገና ሳቅ ይሆናል፣ እንደገና አገልግሎት ይሆናል። እንደገና የእንደገና አምላክ
ለዘላለም እስከ ለዘላለም ቅዱስ ስሙ የተባረከ ይሁን። ያመነ ሰው ለእግዚአብሔር ክብር ልታጭብጨባ ይሰጥ። እንደገና በሉሲ ብራዘር እንደገና ተስፋ አለ በለው። አጠገብ ያለው ሰው አጠገብ ያለው እንደገና ነው በለው። ተስፋ የቆረጣችሁ ሞክራችሁ ትንቢት ሰምታችሁ ጸልያችሁ ጾማችሁ ምንም በቃ ጠብ ያላለላችሁ ከዚህ የተነሳ ጊቭ አፕ ያደረጋችሁ I'm challenging you, don't you give up። በምንም ሁኔታ don't you give up። አጠገብ ያለው ሰው በእንግሊዘኛ በትግርኛ ደስ ባለ በለው don't you give up በለው። አሜን። በቃ እዚህ don't you give up። እግዚአብሔር በአንተ ራሱ ተስፋ አልቆረጠም። እንደገና አሜን። ታውቃላችሁ አሁን እኔ እነዚህ ዘማሪያን በቃ የሆነ ካሴት ሁሉ ሲዋጡ እየታየ ጌታ ምስክሬ ነው። እናንተ ስዊድን ብላችኋል አይደል? እንደገና አውሮፓን ሁሉ ይሄ ብቻ አይደለም። ጌታ ምስክሬ ነው ማለት ይሄ ብቻ አይደለም። እናንተ ትውልዱን አሁን ይሄ ያን ጄነሬሽን እና አባቶችን ኮኔክት የሚያደርግ ስፒሪት ይሰጣችኋል። የሚገራርም ከሰማይ ሰማያት የሆነ ቅኔ ትቀበላላችሁ። ይሄ ብቻ አይደለም። አፍሪካ ሀገር የሚደመጥ ዝማሬ ኤርትራውያን ላይ እግዚአብሔር የሚገርም የቅኔ ዝናብ አዘንባለሁ። ሰማያት ይከፈታሉ። ፕላቲኖች ይነሳሉ። እንደ ዳዊት ያቺ ድንኳን ትነሳለች። አፍሪካ፣ አውሮፓ፣ ኤዥያ፣ አውስትራሊያ፣ ኢትዮጵያ፣ ኤርትራ የሚገባ ዝማሬ ከእናንተ ይፈልቃል። የሚያምን ሰው አለ እዚህ ቤት እንዴ? ነው ዝም ብሎ ተረት ተረት እየሰማ ነው ያለው? የሚያምን ሰው አለ ወይ? አማንኩ ስለዚህ ተናገርኩ ነው የተባለው። አይ ሲ ኢት። እንደገና ደግሞ ትነግሩኛላችሁ ከነዚህ ወራት በኋላ እግዚአብሔር በኤርትራውያን ቅዱሳን ህብረት ላይ የሚገርም ናካሮስ ብራዳ በዝማሬ በኩል የሚሆን የሚገርም ቅባት ሂሊንግ ያለበት ፕሮፌሲ ያለበት ዴሊቨራንስ ያለበት ሳልቬሽን ኦፍ ሶልስ የነፍሳት መዳን እንዲህ በጎርፍ ሲመጡ እያየሁ ነው። ያው እግዚአብሔር ማገለግለው ጌታ ምስክሬ ነው። እግዚአብሔር አደርጋለሁ አለ። እናንተ ደግሞ አባቶችንና ቀጣይ ጄኔሬሽን ኮኔክት ታደርጋላችሁ። በአንድነት ጌታ በኢየሱስም በመካከላችሁ ይከብራል። እንግዲያውስ እንዲህ ብላችሁ ጸልዩ በላቸው ብሎኛል። ጌታ ሆይ የኔን ሳይሆን የመንግስትህን ጉዳይ እንድታስቀድሙ። Not my will but your will። ጓዳዬ ምናምን ሳትሉ በሳክሪፋይስ ስትቀጥሉ ህብረታችሁን ስትጠብቁ እግዚአብሔር አስደንቃችኋለሁ። 20 ዓመት ሰርተሽ ያላገኘሽውን እግዚአብሔር በኪዳን መባረክ ይጀምራል። የእናንተ ልጆች ይባረካሉ። በትዳር ትባረካላችሁ። በአገልግሎት ትባረካላችሁ። እግዚአብሔር በጤና ባረካችኋለሁ፣ በሞገስ ባረካችኋለሁ ይላል። ያ ሰው እኔ ነኝ ያለ ሰው ይሄ መልእክት ይገባኛል የኔ ነው ያለ ሰው ለእግዚአብሔር ክብር ያምጣ። ቴንክ ዩ ሎርድ። እኔ ወስጄዋለሁ። እናንተ ቢካላችሁ የኔ ነው ካላችሁ ለጌታ ክብር አምጡ። በደንብ አድርጋችሁ ይሄ ነው ቅዱሳን። እግዚአብሔር በስራ ላይ ነው። ጋድ ሲሪየስ ነው። እግዚአብሔር አሁን ሲሪየስ ነው። ዶንት ቴክ ኢት ፎር ግራንት። ስለቻለ እንዳይመስላችሁ፣ ዘመኑ ክፉ ነው። ጋድ ሲሪየስ። ስለዚህ ሲሪየስ ሆኖ አጠገብ ያለው ሰው ጋድ ሲሪየስ አባውት ሂዝ ሚኒስትሪ። አንተም ሲሪየስ ሁን በሉ። ኦኬ፣ ሁለት የምስጋና ገጽታዎችን ልናገርና ቶሎ ቶሎ ብለን እግዚአብሔር ወዳለን ደግሞ መልእክት እንቀጥላለን። ሁለት የምስጋና ገጽታዎች። የመጀመሪያው ምስጋና መስዋዕት ነው፣ ሳክሪፊሻል ነው። ብዙ ጊዜ ሲሆንልን ነው። እንትና ሚስት አገባ እናመስግን፣ እንትና ሎተሪ ወጣለት እናመስግን፣ እንትና ዲቪ ወጣለት እናመስግን፣ እንትና መኪና ገዛ፣ የቤት ገዛ እናመስግን። ይህንን ማንም ያደርገዋል። ሳክሪፊሻል ነው ማለት የማይመች ሁኔታ ላይ
ይገባሃል ብሎ ሁኔታውን ወጀቡን ማዕበሉን እሳቱን አልፎ በወጀቡ በሚያስጨንቃችሁ መካከል የመስቀሉ ድምቀት የክርስቶስ ፍቅር የተወደዳችሁበት መወደድ ገብቷችሁ ጊዜያዊውን ወጀብ አልፎ ለእግዚአብሔር ማመስገን that is sacrificial። አንድ በጣም ስፖርተኛ ሰው ቶሎ ቢውልድ አፕ ለማድረግ ይሄ አራት እንትን ምንድን ነው የሚባለው ፓክ ምናምን ዝም ብሎ አይመጣለት። he has to sacrifice እያለበው ሴታፕ እየሰራ ምን እየሰራ እግዚአብሔር ወዳለላችሁ ነገር ውስጥ አልፋችሁ ማመስገን አሜን ይባላል። ከዛሬ ቀን ጀምሮ በለው አጠገብ ያለ ሰው የምስጋና መስዋዕት የሚለው ትርጉም ይገባህና አልፎ ማመስገን ይበዛልሃል ብሎ በዮናስ ምዕራፍ 2 ቁጥር 11 ላይ እኔ ግን ከ10 ጀምሮ ከ9 ጀምሮ አንብቡት። እኔ ግን የምስጋና መስዋዕትን እሰዋለሁ አቀርብልሃለሁ። አሜን። ዮናስ ያለበት ሁኔታ ለምስጋና እኮ በፍጹም የማይታሰብ ነው። ከዮናስ እንዳንዱ ከመካከላችን ማን አለ አሳ ነባሪ ሆድ ውስጥ የገባ? ሌላኛው ትርጉም እኮ ዴድ ሎክ ነው። ሊትራሊ ሲኦል ሆድ መቀርቀሪያ ውስጥ እንዳለ ነው የሚናገረው። ሲኦል መቀርቀሪያ ውስጥ ገብቶ ግን አልፎ ወጀቡን አልፎ ማዕበሉን አልፎ ተራሮች ስር መሰረት የገባበትን መቀርቀሪያ አልፎ ሰማያትን እስከ 7ኛው ሰማይ ድረስ የእግዚአብሔርን ዙፋን በምስጋና ሊትራሊ አንዳንድ መጽሐፍ ቅዱስ ትርጉም ስታዩ ይሄ የዮናስ ጸሎት ሳይሆን የዮናስ ምስጋና ነው። አሜን ይባላል። ቻፕተር 2 የሚለው የዮናስ ምስጋና። አሁን ያላችሁበትን ሁኔታ እያያችሁ ሶፍት የሚሰጣችሁን ሰው አትፈልጉ። የሚያስለቅሳችሁን አስለቅሶ የሚያስለቅሳችሁን አንዳንድ ሰው አገር ቤት ሚሾ ደርዳሪ ከፍሎ ወደ ልቅሶ ቤት ያመጣል። ከዚያቺ ሚሾ ደርዳሪ ወይ ያ ሚሾ ደርዳሪ እንትና እያለ ሲል በቃ የማያለቅስ ሰው ሁሉ እንባ በእንባ በቃ እየገባችሁ ሚሾ ደርዳሪ ያላችሁበትን ሁኔታ የሚያስለቅስ የሚያለቅስ ቀላል ነው። እግዚአብሔር ግን አልፎ የሚያመሰግን ሰራዊት መከራው እያለ ችግሩ እያለ ሁኔታው እያለ ኢንፍሌሽኑ እያለ ስራ ማጣቱ እያለ አለመውለዱ እያለ አለማግባቱ እያለ ህመሙ እያለ የዶክተር ሪፖርት እያለ የኢኮኖሚስቶች ሪፖርት እያለ አልፎ እኔ ግን አለኝ። ታውቃላችሁ እኔ ግን ማለት ኔጌሽን ወርድ ነው። እኔ ግን even though all this is happening against me ማለት ነው አፍራሽ ነው። ይሄ ሆነ ግድ ይሁን እንጂ ምስጋናዬን አልከለክልህም። ይገባሃል፣ እልልታዬ ይገባሃል፣ አምልኮ ይገባሃል፣ ስብከቴ ይገባሃል፣ ዝማሬ ይገባሃል። አዎ አንተ ጻድቅ ነህ። ካን ኢማጂን እግዚአብሔር ምን እንዳደረገ እግዚአብሔር ምን አደረገ? ዝም አላለ። ወገኖች ወይ የእናንተ ተርና ራውንድ ይመጣል። ተርና ራውንድ ማለት በቃ የእናንተ ጉዳይ አዲስ ምዕራፍ፣ አዲስ ቻፕተር፣ አዲስ በር የሚከፈትበት እግዚአብሔር የአሳ ነባሪ እንዲያለው አንተ አሳ ነባሪ ዛሬ የእናንተን ችግር እግዚአብሔር ማናገር ይጀምራል። ባይ ዘ ወይ እግዚአብሔር ተናግሮ የማይሰማ የለም። ደንቆሮ ይሰማዋል። እግዚአብሔር ከተናገረ ሬሳ ይሰማዋል። እግዚአብሔር ከተናገረ አሳ ነባሪ ይሰማዋል። እግዚአብሔር ከተናገረ በለስ ይሰማዋል። ሪስፖንድ ያደርጋል ማለት ነው። እግዚአብሔር ተናግሮ እምቢ የሚል በሰማይ በምድር በጥልቁ በሶስቱ ዓለማት የለም። አጠገብ ያለውን ሰው እግዚአብሔር ተናግሮ የማይመልስ መልስ የማይሰጥ የለም በለው። ኖ እና እግዚአብሔር አሳ ነባሪ እንዲህ አለው፣ አንተ አሳ ነባሪ የሰር እግዚአብሔር ሲናገር ባሪያዬ
ኪዳን ያለበትን መሄድ ያለበትን መካከለኛ ባህር ላይ አይደለም እዳር ትንቢታዊ ምድሩ ላይ ወስደህ ተፋው ሪሊዝም ቮሚት ሂም ልቀቀው። ዛሬ በኢየሱስም መለቀቅ ይሆናል። አንተ ስታመሰግን በኢየሱስ ኑሮ ይለቀቃል፣ ማህፀንሽ ይለቀቃል፣ አእምሮ ይለቀቃል፣ ጤና ልጆች ይለቀቃሉ፣ ጥሪ ራእይ ይለቀቃል፣ ቤተክርስቲያን ትለቀቃለች። አልፎ የሚያመሰግን ሳክሪፊሻል ፕሬዝ የገባው ሰው ዛሬ ማመስገን ሲጀምር እግዚአብሔር ነገርን ያናገረዋል። አጠገብ ያለውን ሰው እባክህ ነቃ በለው፣ እባክህ ነቃ በለው፣ በለው እባክህ ነቃ በለው። አሁን ይሆናል ጠጅ ጠጥቶ ነው የሚያመሰግነው የሆነ ነገር ስለሆነለት እቁብ ስለወጣለት። አንተ ግን ምስጋና ከፍ ይላል። አንተ የተለየ ትውልድ ነው በለው። አጠገብ ያለውን ሰው you are a unique peculiar generation. ቦታ አይወስንም ምስጋና፣ ጊዜ አይወስንም። ምስጋናችሁ ግን ቦታችሁን ይቀይረው፣ ሁኔታን ይቀይራል። ባላችሁበት ሁኔታ ማመስገን ይቻላል። ይህ ነው ሳክሪፊሻል ሁኔታን አልፎ ማመስገን። ጠገብ ያለው ሰው ዝም ብለህ አመስግን፣ አታጉረምርም። ማርያም እኮ ዘጸአት 15 ከበሮ ይዘው አዋራው እስኪጎል ድረስ እያሉ በቃ ያመሰገኑት የሆነ ነገር ስለሆነ ነው። በጣም የሚገርማችሁ ምዕራፍ 16 ደግሞ ተመሳሳይ ማርያም ስታጉረመርም ነው የምታየው። የሆነ ነገር ሲሆንልህ ብቻ ነገር አይደለም። ቀይ ባህር ሳይከፈል በፊት የሚያመሰግን ትውልድ እግዚአብሔር ቢውልድ አፕ ማድረግ ይፈልጋል። ይህን ተለማመድ በለው። አጠገብ ያለው ሰው ርዕስ ቀይር በለው፣ አመለካከት ቀይር። ነገርህን የምትቀይርበት መንፈሳዊ አቋም ውስጥ እንድትገባ፣ ቁመና ውስጥ እንድትገባ እግዚአብሔር ይፈልጋል። ሲከፈል እልል ብሎ እዚያው አንድ ምዕራፍ ማጉረምረም፣ እባብ የመጣበት ማጉረምረም፣ ተናዳፊውን የሚጠራ ማጉረምረም። ላይፍ ስታይል ዛሬ ከህይወታችሁ ላይ በኢየሱስ ስም የተሰበረ ይሁን። ተብለው የሚያመሰግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ የሚወደው አልዓዛር ከሞተ በኋላ 4 ቀን ሸቷል ከተባለ ይህ ህመም የእግዚአብሔር ልጅ በእርሱ እንዲከብር ለእግዚአብሔር ክብር እንጂ ለሞት አይደለም ማለት። ግን ሲሄዱ 4ኛ ቀን ጌታ ከተናገረ የፈለገው ነገር የጌታን ንግግር እንደ ውሸት አድርጎ ኢንተርፕሬት ሊያደርግ ይችላል። እግዚአብሔር ያላችሁ ይወርሳችኋል። አሜን። ለክብር ነው ካለ ለክብር ነው። ብራዘር ለክብር ነው ካለ ለክብር ነው በለው። ሐሳብህን አትቀይር በለው። ሐሳብህን አትቀይር። ምክንያቱም በለው ኢየሱስም ሐሳቡን አልቀየረም። ከዛ ደቀ መዛሙርት እንዲህ ያሉ ይመስለኛል። ዞር ብለው ጌታ ሆይ ለክብር ነው አላልክም ነበር እንዴ? ይሄው 4ኛ ቀን ከሞቱ። ክብር ማለት በግሪክ ዶክሳ ማለት ነው፣ የክራይስትን ሪፍሌክሽን የሚያሳይ። በዕብራይስጥ ደግሞ አንደኛው ትርጉም ካቦድ ማለት ነው፣ ከባድ። እንድትከብድ ከፈለክ በሁኔታዎች መካከል አመስግን። አምላክ ያለ ህዝብ ነህ እኮ። ሁኔታዎችን አልፈ የምር ታጠቅ። ዛሬ ከዚህ ስብከት ከዚህ የእግዚአብሔር ቃል በኋላ ብዙዎቻችሁ ነገራችሁ ይቀየራል። እናንተ አመለካከታችሁ በችግሮቻችሁ ላይ ያለው ነገር ይቀየራል። ካቦድ ብሎ ይቀላል። ትውልድ እግዚአብሔር አሁን እያፈራ አይደለም። ከዚህ በኋላ የሚመጣው ትውልድ ከባድ ኢካቦድ ሳይሆን ካቦድ። ሌላኛው የክብር የዕብራይስጥ ትርጉም ሻካይና ማለት ነው። እግዚአብሔር በሁሉ ነገራችሁ ላይ በማንነቱ ሲገለጥ ማለት ነው። ሻካይና ግሎሪ። ዛሬ በኢየሱስም ሻካይና ይሆናል። በቃ አጠገብ ያለው አረመን በሉ። አረመን አንዳንዱ በቃ አረመን
ምን ማለት መሰላችሁ? ሻካይና እግዚአብሔር ራሱ በሙላ ሲገለጥ ተራራው ራሱ ይንቀጠቀጣል። እንኳን ያንተ ችግር ፋውንዴሽኑ ነው የሚመታው። እግዚአብሔር ስላንተ መዋጋት ይጀምራል። አልፋህ መስክር። ባንተ ሁኔታ ራሱ እግዚአብሔር ነው የሚገለጠው። አለ ቴንክ አላ ይቅርታ፣ ሹራብ ነው የለበስኩ ከኮቱ ይልቅ ሹራብ ይሻለኛል ብዬ ነው። እና ደግሞ ዛሬ ድሬዳዋ ሙቀት ነው የሆነው። ክብር ለኢየሱስ ይሁን። አሜን ይባላል። ይሁንላችሁ። ሰራዊት ተከቦ አንዳንድ ጊዜ የምታደርጉትን አታውቁም ይሆናል። ኢዮሳፍጥ ንጉሥ ኢዮሳፍጥ ያለው እንደዚህ ነው። ምን እንደምናደርግ እኮ አናውቅም። አምላክ ሆይ ሞዓብ፣ የሴር፣ የአሞን እነዚህ የሴር ተራራ ልጆች ከበውናል። እኛ ትንሽ ነን። ይሁዳን ታውቃለህ። ምን እንደምናደርግ እኮ አናውቅም። I don't know what to do። አንዳንድ ጊዜ እንደዚህ አይነት ሁኔታ ገብታችሁ አታውቁም? You have tried all and you come to the point that you don't know what to do. ምን ማድረግ በጌታ እንግዲያውስ ልንገርህ፣ ምን ማድረግ እንደሚገባ ካላወቅ አሁን አንድ ነገር መፍትሄ እሰጥሃለሁ። ማመስገን ጀምር። ጂሰስ በሉ አንድ ላይ አናሲጋ። እኔ ግን ምስጋና የሚገባውን እግዚአብሔርን እጠራለሁ። ዛሬ የምስጋና መታረቂያ ጃኔላ ኮሱ የአዲስ ኪዳን ምስጋና ምን ማድረግ እንደሚገባን አናውቅም። እግዚአብሔር ከዚያ በኋላ ማመስገን ሲጀምሩ ድብቅ ጦር God is a warrior God። ምን ማለት መሰላችሁ? ኤልኪቡር ይባላል። እግዚአብሔር ስሞች መካከል አንደኛው በዕብራይስጥ ኤልኪቡር ማለት ታዋቂ the warrior man ማለት ነው። አንተ አቅም አጥተህ በቃ ጌታ አካንቱ ሲያልከውን አመስግን። አሜን። ሰልፉ የኔ ነው ይላል። እኔ ዋጋለሁ፣ እኔ ቆማለሁ፣ እኔ ገጥመዋለሁ። አንተ ዝም ብለህ ብቻ መስገን። What's expected from you? ካንተ የሚጠበቀው ድንጋዩን ማንሳት ነው። ካንተ የሚጠበቀው ሃሌሉያ አልዓዛርን መፍታት ነው። አልዓዛር ይወጣል። ካንተ የሚጠበቀው ማመስገን ነው። ውድ የሆነው ወዳጁ ከሞተ በኋላ አራተኛ ቀን ነው፣ በስብሷል። አሁን ወደ ክብር ልምጣ። ከዚያ በኋላ ሬሳው ጉድጓድ መቃብር ላይ አፋፍ ላይ ቆመና ኢየሱስ ምንድነው አደረገ የሚለው? የሞትን መንፈስ ገሰጸ። አንተ የሞት መንፈስ 4 ቀን ሙሉ አስረህ ገነዘ ያለ በሚያል ምናምን አላለም። ዓለም የሚለው ዮሐንስ 11:40 ምን ይላል? አባት ሆይ ስለሰማኸኝ change the attitude, change your heart, change your mind, even change your confession. Hallelujah. Say amen to that. ተቀበለን ሰው እባክህ ቀይር በለው፣ ቀይር በለው። አምነው መሞትም እኮ ምንም አይደለም ማለት አምነው ሞቱ ይላል። አባት ሆይ ዛሬ በነገሮቻችሁ መካከል የምትወዱት ነገር ተቀብሮ ተገንዞ ታስሮ አይኑ በሶስተኛው ቀን ነው ይፈሳል የሚባለው በአይሁድ ትራዲሽን አይኑ ፈሶ ምናምን ሁሉ ምንም የሌለው ነገር ውስጥ ቁሙና አባት ሆይ ጮክ በሉ እስኪ አባት ሆይ። አሁን አንዳንድ ሰው ይሄ የሞተውን ነገር እያዘ አባት ሆይ አመሰግናለሁ። ኢኮኖሚስቶች ብለዋል፣ ዶክተሮች ብለዋል፣ ቤተሰቦች ብለዋል፣ አገር ቤት የሆነ ነገር ሞቷል። እግዚአብሔር እንዲህ ይላል፣ አሁን ማመስገን ጀምር። አዲስ ኪዳን ምስጋና ውስጥ ገባና ማመስገን ስትጀምር የሰራዊት ጌታ የእግዚአብሔር የክብር መንፈስ ይመጣል። ዛሬ እግዚአብሔር ላይፍ ስታይላችሁን የሚቀይር ብዙ ሰዎች አላችሁ። ያ ሰው እኔ ካላችሁ ማመስገን ጀምሩ። አሁን አመስግኑ እባካችሁ። ይገባዋል፣ ይገባዋል፣ ይገባዋል። አሜን ይባላል። ከደጋ ያለው ሰው ከዚህ በኋላ ይዋጋልናል። እግዚአብሔር ስሙ ኤልኪቡር ነው በለው። God is ኤልኪቡር God። አሜን። አንዳንድ ጊዜ ትምህርት አይዋጋው። የተማርከው ትምህርት እስከ ፕሮፌሰር ብትሄድ you gonna be paralyzed before you problem። አየህ ብር እያለ ራሱ ብር እንደሌለህ የምትሆንበት ጊዜ አለ። ዘመድ እያለ ዘመዶች they cannot do anything።
የሆነ አክሰስ አለ ኔትወርክ አለ ምን እሱ ሁሉ እንደሌለ የሚሆንበት ብትጠራው አቤት የማይልበት ጊዜ አለ። ግን አንድ ነገር እነግርሃለሁ በምስጋና ብትጠራው አባዬ አመሰግናለሁ ስትለው አቤት ልጅ ብሎ የሚመልስ በሳት የሚመልስ ስላንተ የሚዋጋ ስላንቺ የሚዋጋ ስለ ስዊድን የሚዋጋ ስለ ዩሮፕ የሚዋጋ ስለ ኤርትራ የሚዋጋ ስለ ኢትዮጵያ የሚዋጋ አምላክ በዙፋኑ አለ። አይደነግጥም። ክብር ለስም አጠራሩ የሆነለት አመስግኑት። ታማው አመስግኑት ይገባል። አሁን አመስግኑት። ጋር አስገድለ ታይምና ቅዱስ ዳዊትን አላያችሁም? ንጉሥ ነው የለበሰው ግን የኢፋድን ልብስ ነው ይላል። ንግስናው ልብሱን አሁን ለቀየት አደረገው። አሁን በዚህ ሰዓት መንገስ ያለበት እሱ ነው። ተቀበል ያለው ሰው አንዳንድ ጊዜ ልብስህን ማውለቅ አለበት። በሱ ፊት ሁላችን ሚልኮን ናቀችው። አሁን አንተ ንጉሥ ነኝ አለችው። ስሚ እንዴት እንደተነሳ አውቃለሁ፣ እንዴት እንዳረዳኝ አውቃለሁ፣ እንዴት እንዳሳለፈኝ አውቃለሁ። መሞት ሲገባኝ የዛሬ ስንት ዓመት በህይወት ትኖራለህ አትሞትም ብሎ ሞቴን ገሎ በህይወት ያኖረኝ ሰው ያደረገኝ የራራልኝ ያዘነልኝ እሱ ነው። ከዚህ በላይ ገና ሲያን ሰው ገና ይበል። እንደገና መቼ ተዘመረ? አንዳንድ ሰው ይላል ኧረ ዝማሬ በዛ ኧረ አምልኮ በዛ ይላል። ኖ ሚሊየን ታይምስ ነው። ገና መቼ ተዘመረ? አጠገብ ያለው ሰው ገና መቼ ተዘመረ? ሁለተኛው አንደኛው የምስጋና ገጽታ ነግሬያቸዋለሁ፣ ሳክሪፊሻል ፕሬይዝ ነው። ሁለተኛው ገጽታ ሌላ አላበዛባችሁም። ሁለተኛው ኢየሱስ ነው የምስጋናችን ርዕስ። አሜን 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 አሜን። አንተ የማታልቅ የምስጋና አውራዬ ነህ። አንተ የምስጋና ርዕሴ ነህ። አንተ ራሱ የምስጋና ድምቀቴ ነህ። ቀስቃሽ አልፈልግም። አንተ የምስጋና ምንጭ ነህ። አንተን ሳይ እልልታ ይሞላኛል። መስቀልህን ሳይ አላህ ሱብሃነሁ ሃሌሉያ። ዮሐንስ 19:30 ላይ ይላል ተፈጸመ። ያልተፈጸመ ነገር የለም። ያንተን ጉዳይ በሂደር አላስቀመጠው። ማጠገብ ያለው ሰው እባክህ በለው እባክህ። በኢየሱስ ስም እግዚአብሔር የልቦና ዓይናችንን ያብራል። ተፈጸመ ሲል ፈጽሞታል። የህይወት እንጀራ እሱ ነው። በሞት ላይ ስልጣን የነበረውን በሞቱ የሻረው እሱ ነው። ለሙታን ህይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ እሱ ነው። የህይወት እንጀራ እሱ ነው። የጠዋት ፀሐይ እሱ ነው። ድምቀቴ እሱ ነው። የምተነፍሰው አየር እሱ ነው። እሱ ጉልበቴ ነው። እሱ ማስፈራሪያ ወንድሜ ነው። ጋሻዬ ነው። ምርኩዜ ነው። እሱ ሰላሜ ነው። ጽድቄ ነው። ቅድስናዬ ነው። እሱ ተመቶ እኔን ፈውሶኛል። እሱ ድሃ ሆኖ ባለጠጋ አድርጎኛል። እሱ ስለኔ ሞቶ የተትረፈረፈ ህይወት ዞይ ሰጥቶኛል። የማይደክም ህይወት እሱ ስለኔ ራቁቱን ሆኖ ጸጋ አልብሶኛል። እሱ ስለኔ ተመቶ አንገቱን ደፍቶ ቀና እንድል አድርጎኛል። እሱ ነው ምስጋናዬ። እሱ ነው ምስጋናዬ። ቀስቃሽ አልፈልግም። ያላኬንታ ፓራኖስ እሱ ርግማን ሆኖ ስለኔ የአብርሃምን በረከት በእምነት እንድካፈል አድርጎኛል። እሱ ቆስሎ ፈውሶኛል። እሱ ድሃ ሆኖ ባለጠጋ አድርጎኛል። እሱ በኔ ፋንታ ስለኔ ሞቶ የዘላለም ህይወት የተትረፈረፈ ህይወት የሚገዛ ህይወት ፍሬያማ ህይወት ሰጥቶኛል። እሱ የህይወቴ ትርጉም ነው። እሱ የህይወቴ ብርሃን ነው። እሱ ዝማሬ ነው። እሱ ቅኔ ነው። አባቶች በምድረ በዳ መና በልተው ሞቱ። እኔ ግን የህይወት እንጀራ ኢየሱሴን በልቼ የተትረፈረፈ ህይወት ውስጥ ገብቻለሁ። በሰማይና በምድር ስልጣን ያገኘሁበት ጉልበቴ እሱ ነው። አቅሜ እሱ ነው። አለኝ ያልኩት እሱ ነው። የማይሰበር ምርኩዜ እሱ ነው። እሱ የምስጋና ርዕሴ ነው። የምስጋና ምክንያቴ ነው። እሱ ምስጋናዬ ነው። ለሾው አይደለም። ይሄ ህይወቴ ነው። ለስብከት አይደለም። ይሄ ነው የህይወቴ reason
ኢየሱስ አሜን ይባላል። አሜን ይባላል። እሱ የማይቀዘቅዝ የምስጋና ርዕሴ ነው። የማይለወጥ ለዘላለም የሆነ ሳብጀክቴ ነው። ዘመን የማይሽረው፣ ቴክኖሎጂ የማይሽረው፣ የዘመኑ ፖለቲካ፣ የዘመኑ እውቀት ከፍ ዝቅ የማያደርገው እሱ የልቤ ትርታ ነው፣ አጀንዳዬ ነው። አሜን ይባላል። እስቲ አሜን ነው። በማቴዎስ 17 ቁጥር 7 ላይ ዓይናቸውንም አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩም ይላል። በጣም ደስ ያለ ቃል። ሙሴ ነበረ በቀኝ፣ በግራ ደግሞ ኤልያስ ነበረ በዚህና በዚያ። በቃ ድንኳን እንስራ ለአንተ ለኤልያስ ለሙሴ እዚህ በቃ እንኑር አሉ። ክብሩ ተመችቷቸው እነ ጴጥሮስ ብዙ አሉ። እነ ሙሴን አዩ፣ እነ ኤልያስን አዩ። በኋላ ግን ሲያዩ ኢየሱስን ብቻ አዩት። የቤተ ክርስቲያን ትኩረት ኢየሱስ፣ የቤተ ክርስቲያን አጀንዳ ኢየሱስ፣ ያልተለወጠ የእግዚአብሔር አጀንዳ ኢየሱስ፣ የምናየው ኢየሱስ፣ የምንኮራበት ኢየሱስ። ዘር አይደለም፣ ሃይማኖት አይደለም፣ ባህል አይደለም፣ ቋንቋ አይደለም። ኢየሱስ ሲያንድ ሰው ኢየሱስ ይበል። በክረምት ኢየሱስ፣ በበጋ ኢየሱስ፣ በከፍታ ኢየሱስ፣ በዝቅታ ኢየሱስ፣ ሲመች ኢየሱስ፣ ሳይመች ኢየሱስ፣ ብቻህን ኢየሱስ፣ ተከበበ ወዳጅ ኢየሱስ። ኢየሱስ የሕይወት ጣዕም ኢየሱስ። አብ እንድታየው የሚፈልገው ኤልያስን አይደለም፣ ሙሴን አይደለም፣ ኢየሱስን ነው። ብቻውን አዩት ይላል። ደስ ይላል። ሃሌሉያ ሃሌሉያ። በኢየሱስ ስም በቤትህ ላይ ኢየሱስ፣ በጓዳ ላይ ልጆች ላይ ኢየሱስ፣ ወጣትነት ዘመን ላይ ኢየሱስ፣ ስብከት ላይ ኢየሱስ፣ ባቃተ ነገር ላይ ኢየሱስ። ኢየሱስን እያየህ ምስጋና አጣሁ አትልም፣ ቅኔ አጣሁ አትልም። እኔ ብዙ ጊዜ እልልታ በጣም ደስ ይለኛል። በእኔ ባክግራውንድ፣ ባደግኩበት ባክግራውንድ እልልታ ወንድ ልጅ ላይ ነው። ኢየሱስን ካገኘው በኋላ በቃ ዝም በቃ የውስጤን የሚተነፍስልኝ እልልታ ሆኖ አገኘሁት። ቃላት ያጥረኛል። አማርኛ በሉት፣ እንግሊዘኛ በሉት፣ ምናምን ሶማሌኛ በሉት፣ whatever language it is ምንም ስል ግን በቃ ያው ሁሉ ውስጥ ያለውን ለኢየሱስ ይገባሃል፣ ይገባሃል። እልፍ አእላፋት መላእክት እንዲህ አሉ፣ ታድሃልና ይገባሃል። ሃሌሉያ ይገባሃል፣ ተገብቶሃል። ቲ ብሬክ የለ፣ ኮፊ ብሬክ የለ፣ 24 ሰዓት 24/7 ነን ስቶፕ። ይገባሃል፣ ይገባሃል። እዚህ ተለማመድ ምስጋና። ገና አንድ ቀን በቃ ከሞት በኋላ አትበል። አሁን እዚህ ተለማመድ ብለው አጠገብ ያለው ሰው ከዚህ ቀን በኋላ በለው፣ ከዚህ ቀን በኋላ የተለየ የምስጋና መጎናጸፊያ በአንተ ላይ ይሆናል። ጌታ ምስክሬ ነው። ወጣቶች ይነሳል። ታዳ ይገባሃል፣ ይገባሃል። ማንም አይደለም የታረደው፣ አንተ ነህ የታረደው። You are worthy, the slain lamb of God. You are worthy to receive the honor, the praise, the glory. You are worthy. ይገባሃል። ሻማን ምን ከሆነ ሰው ጋር ከቅዱስ ገብርኤል፣ ከቅዱስ ሚካኤል፣ ከቅዱስ ማርያም ጋር እንግዲህ እንትን ያለው እድለኛ የሆነ ብዙ እንትን ይወደዳል። ሻሞ ብለህ አንልህ። ብቻህን ይገባሃል። ብቻህን ሙተሃል። ብቻህን ተቀብረሃል። ብቻህን ከሙታን በኩር ሆነህ በሦስተኛው ቀን በሞት ላይ ስልጣን የነበረውን በሞትህ ሽረህ ተነስተሃል። ይገባሃል። ታድሃል። ይገባሃል። በቤቴ ይገባሃል። በጓዳዬ ይገባሃል። በመቅደሱ ይገባሃል። ይገባሃል። ከሞን ይገባሃል። ተነሱና ይገባሃል በሉት። እልልታ ይገባዋል። አራቀውለት በዚህ ከተማ ላይ ይገባዋል፣ ይገባዋል፣ ይገባዋል። ከኢየሱስ በስተቀር ማንንም አላየም ይላል። ይገባዋል። እልልታችሁ ይገባዋል። ጭብጨባችሁ ይገባዋል። እናንተ ቤት፣ እናንተ ጓዳ፣ እናንተ አገልግሎት፣ እናንተ ከተማ ላይ ኢየሱስ ይገባዋል። እግዚአብሔር ምስክሬ ነው። እልል እያላችሁ እያመሰገናችሁ እግዚአብሔር አየሩ ላይ ሁሉ የሚገዛ የእግዚአብሔር የክብር ደመና እየመጣ ነው። ናላሰንታ ፓራዲስ ካቶ
ኪራዳላቦሽ ለቤዲያሳ አዲስ ኪዳን ምስጋና አኪኖ ኡዛና ማቲያሲ ኪራባ ሶብራዳ ሃሌሉያ ይህንን ቃል ማኪሩ ሳልቫራዳ እኔ ጳውሎስ ደስ ይለኛል። ባለ አእምሮ ለእናንተ ነው፣ ለኢየሱስ ግን ምንድነኛል? እብድ ማለት እኮ ብራዘር እምት እዚያ ጋር የፈለገው ቢያደርግ ምን ይሉኝ የሚባል ነገር አያውቅም። ባለ አእምሮ ለእናንተ ነው። ለኢየሱስ እብድ የሚሆን ትውልድ ይፈልጋል። ችግሩ እያለ መከራው እያለ ወጀቡ እያለ አውሎ ነፋሱ እያለ ኢኮኖሚ ኢንፍሌሽን እያለ ፖለቲካው እያለ ፔሪየስ ፔሪድ ኦፍ ታይም መጨረሻው ዘመን ንውጡ ታያለ እልልታ በድንኳኑ ማይታጣ ምስጋና አውቅበታለሁ ሚል ጭብጨባ አውቅበታለሁ ሚል አምልኮ አውቅበታለሁ ሚል አላሳነሰህም። ታዲኑ ሻልባባካሲያ Jesus. Amen. 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 አጠገብ ያለው ሰው ለኢየሱስ እብድ ነው የምትሆነው። ዳዊት የንግሥና ልብሱን አውልቆ በለው የክህነት ልብስ እንደለበሰ ለኢየሱስ የማይወልቅ ነገር የለም በለው። ሃሌሉያ ሃሌሉያ። ስላንተ ይዋጋል፣ ስላንተ ይቆማል። እያፈሰሰ እያየሁ ነው። የደስታ ዘይት እየቀባ ናባባ አንዳንዶች ኃይል ሲታደስላቸው እያየሁ ነው። ዛሬ ማናይስ ያለበት ሰይጣን ነው። ዛሬ ዋይ ማለት ያለበት ሰይጣን ነው። በኢየሱስ ስም አንተ እልል ትላለህ። ድንኳን ውስጥ እልልታ ይሆናል፣ ዝማሬ ይሆናል፣ ደስታ ይሆናል።
የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ዛሬም ትመራለህ ዛሬም ትረዳለህ ዛሬም ትመራለህ ታሻግረኛለህ ታሻግረኛለህ እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡ ነበር በዚያን ጊዜ ውሃ ባሰጠመን ነበር በነፍሳችንም ላይ ፈሳሽ ባለፈ ነበር በዚያን ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር በጥርሳቸው ንክሻ ያላደረገ እግዚአብሔር ይባረክ ነፍሳችን እንደ ወፍ